ዛሬ እንግዲህ አንዳንድ ነገር ማንሳት የሚፈልገው ስለ ደም ማነስ ነው። ደም ማነስ የምንለው በደማችን ውስጥ የሚኖሩት የቀይ የደም ሴሎች ከሚፈለገው ቁጥር በታች ሲቀንስ ወይ ሂሞግሎቢን ሌቭሉ ከሚፈለገው በታች ሲቀንስ ማለት ነው። ዶክተር አብዱልቃድር መሐመድ ሰይድ እባላለሁ። ለደም ማነስ መነሻ የሚሆኑ ዋና ዋና 3 ምክንያቶች አሉ። ቀይ የደም ሴል የሚመረተው በሰውነታችን ላይ በሚገኝ መቅን በሚባለው አካል ነው። ስለዚህ መቅኔ እንደ አንድ ፋብሪካ ልንወስደው እንችላለን። እንግዲህ ሁልጊዜ ስናይ ፋብሪካዎች ጥሬ ዕቃ ያስፈልጋቸዋል፣ ማሽን ያስፈልጋቸዋል። ከዛ እነዚህ ተጠቅመው ነው የሚያመርቱት። ስለዚህ የእኛን መቅኔ እንደ ፋብሪካ ብንወስደው ቀይ የደም ሴል ለማምረት ንጥረ ነገሮች ያስፈልጋሉ። እነዚህ ንጥረ ነገሮች ብዙ ጊዜ አይረን፣ ፎሊክ አሲድ እና ቫይታሚን ቢ12 የምንላቸው በዋናነት። ስለዚህ እነዚህ እጥረት በሚኖርበት ጊዜ ፋብሪካው ወይም መቅኔው ጤነኛ ቢሆንም ማምረት ስለማይችል የደም ማነስ ያጋጥማል። ሁለተኛው ደግሞ እነዚህ ጥሬ ዕቃዎችም እያሉ አይረን በበቂ ሁኔታ፣ ቫይታሚን ቢ12 እና ፎሊክ አሲድ የምንላቸው በበቂ ሁኔታ እያሉ ማሽኑ ወይንም ቦንማሮ በትክክል የማይሰራ ከሆነ የሚፈለገውን የቀይ የደም ሴል ማምረት ያቅተዋል። በዚህ ምክንያትም የደም ማነስ የሚፈጠርበት ሁኔታ ይኖራል ማለት ነው። ሶስተኛው እንግዲህ ማሽኑ ጥሬ ዕቃውን በትክክል እየሰሩ በበቂ ሁኔታ ከተመረተ በኋላ ያው ምርቱ ወደ ሰውነታችን በሚዘራጭበት ጊዜ በተለያየ ምክንያት ጉዳት የሚደርስበት ሁኔታ ይፈጠራል። ስለዚህ ቀይ የደም ሴሎቹ ከአገልግሎት ከመስጠታቸው በፊት ህይወታቸው ባጭሩ እንዲቀጭ ያደርጋል። ስለዚህ የሚመረተውና የሚገደለው ወይም ሰውነታችን ላይ የሚወገደው ቀይ የደም ሴል ያለመመጣጠን ሲፈጠር ደም ማነስ ይፈጠራል። በዋናነት እንግዲህ ከጥሬ ዕቃ ዋንም ከምንላቸው ቫይታሚን ቢ12፣ አይረን እና ፎሊክ አሲድ እጥረቶች ወይንም ደግሞ ቦንማሮ ችግር ሲኖረው የማምረት ችግር ሲኖረው፣ ሶስተኛ ደረጃ እንግዲህ ከተፈጠሩ በኋላ በሚደርስባቸው ጉዳት ምክንያት የደም ማነስ ሊፈጠር ይችላል።